ስማጆ እቺ ሴት ዛሬ እኔ እናንተን ለማጣላት ከሞከረች ነገ ለቤተሰብ አትመለስም። አንድ ጊዜ ብቻውን ላውራው ትሄድልናለህ? አይሄድም እሱ እንዳላውሪኝ። እሺ በጣም ጥሩ። ስማ እኔ ከዚህ በኋላ ከእናት ጋር አንድ ቤት መኖር አልፈልግም እና ከቤት አስወጣልኝ። ቅድም አላልኩም ነበር? ወዴት ነው ማስወጣት? አላውቅም ብቻ ተከራይተላትም ቢሆን አስወጣልኝ። ግን ምን አይነት ድፍረትና ጭካኔ ነው ያለሽ? እርጉዝ መሆኔ እንዳትረሳሽ። ፍላጎቴን ሁሉ አሟላልኝ። ማለቴ ልጁ የምትፈልገው ከሆነ እኮ እምቢ ብልሽ ምን ልታረጊ? ልጅህን መቼም አታየውም፣ ትረሳዋለህ። በቃ ማስፈራራት ምቺው እስከዚህ ነው። ይኸውልሽ መጀመሪያ እዛ ቤት ተመልሰሽ እንዳትመጪ። ሁለተኛ ልጁን ባላ ይሻለኛል እናቴን ከማጣ። እኔ ደግሜ መውለድ እችላለሁ። እናት ግን አንድ ናት፣ ደግማ አትገኝ። የምርጫ ጉዳይ ከሆነ ካንቺም ከልጁም እናቴ ትሻለኛለች። ይዙ እንሂድ እንጂ አንተ እኮ ነው ልብሶቹን አጥበጠብቀኝ። ድንጋይ ላይ ተቀምጠ ከምትውል ይሻላል። እስክመጣ ጨርስ። አይ መከራዬ። እቺ ሴትማ ገና እንጀራም ታስጋግራለች። ቆይ ለምን ነው ስራ ማትጀምረው? እናቴን ማን ያስታምማታል? ለእናቴ ብዬ እንጂ አንገቴን መድፋቴ። እንዴ 2 ሰዓት ሙሉ ይሄን ልብስ አጥቦ መጨረስ አቅቶ ነው? ማህደር ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም? ምንም ቢሆን ባልሽ ነኝ። አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ። እሺ አንቺ ጆ ተው። ሄሎ ጆ እናትህ እማ ምን ሆነች? በጣም ታማ ሆስፒታል ገብታለች። መጣሁ። እንደውም ሞታ በተገላገለች። ትሰሚያለሽ? ልትቀሪ ትችያለሽ። መርዝ ከቺኳ ጋር እንዴት ሆናችሁ? ኧረ እባክህ ባላላት። ካሌባ ስልክህ ማን ይላል? ማን ነው? ማህደር እንዴት ከ2 ዓመት በኋላ ደወለችልህ? ካሌብ ለምን ደወልሽ? ለምን ዝም ብዬ እንደተለየውክ ማወቅ አትፈልግም? ምን ይሰራልኛል? እውነታው አያጓጓህም? እውነቱን ማወቅ ያመንኩትን ፍቅር እንዲያስክደኝ አልፈልግም። ስለዚህ ማወቅ አትፈልግም? እውነቱን አውቄ ከምከፋ ባመንኩት ውሸት ብደሰት እመርጣለሁ። እስከ መቼ ሸሽተህ ትችለዋለህ? ትዝታሽ ጣዕም እስኪያጣ። ከሳውዲ ትላንት ነው የመጣሁት። አታገኘኝም? እንኳን ለሀገርሽ አበቃሽ። ዘመድ ጓደኞቼ አላሳዝንሽም ወይ? የኔ ፍቅር አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10 ሺህ ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራውን። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? ምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታ? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር? ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይስጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። እውነትሽን እኮ ነው ጓደኛዬ።
እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩን ሳራግፍ ከኔ ጋር ደሞ ታይኛለሽ። ዛሬ ልክ ልኩን ነግሬው ነው የምመጣው። በይሽ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ እናት እቃ ረስተሻል እንዴ ስልክ እኮ እዚህ ነበር። ይቅርታ እናት፣ እኔ ስልክ አላየሁም። እዚህስ ነበር እኮ። አንተ ስልኳን መልስ፣ አምጣው ስልኳን። እኔ ስልክ የሚባል ነገር አላየሁም። እኔ አላየሁም ስልክ። ይቅርታ በጣም በጣም ይቅርታ። ብዙ ስለከተስኩት ነበር። አባት በጣም ነው የምናመሰግነው ለታማኝነት። ችግር የለውም፣ አመሰግናለሁ። ታማኝነት ስራዬ አንዱ አካል ነው። ቴንክ ዩ። መልካም ቀን ይሁንላችሁ።